ማታ እንደዛ ከእናቴ ጋር ሙድ እያዝኩኝ ምናምን ሳወራ የሌለም ከሆነች አንተ እንደዚህ አታስደንግጣት። ለእሷ እኮ ጥሩ አይደለም። እሱስ ልክ ነህ አንተ። ደግሞ ተጨንቀውን ነገር ብትሆንብኝስ እኮ በቃ ወይ ወደ እኛ ቤት ሂጂ እንላታለን። አዎ ኪራ፣ ይኸውልህ ብቻዋን ከምትሆን ደውላትና እነዚህ ጋር ትሂድ። ስንት ትከፍላለህ? ስንት ትከፍላለህ? ሽልንግ ይመቻል አይሻልም? አሞሌቸው እሱም ቢሆን አለ ችግር የለውም። ግን ይኸውልህ ሰሞኑን አየሩ ዝናባማ ስለሆነ እንዳይማማብህ ብዬ ነው። አቤት ሳልኩት ግን እንዴት እንደምትሆን እንዲያው ሰርፕራይዝ ከሆነማ በቃ እንደዚህ ነው። እንዴት አይተህ ከሆነ አንዳንድ ወንዶች ይኸውልህ ጥፍር አሰርተው ፀጉር አሰርተው ቀሚስ ገዝተው ከዛ ሰርፕራይዝ ብለው ይሳክሳሉ። ተዚክስ እኮ እና ይሄን ከአንተ ጋር ምን አገናኝ? እኔ ሳረግን ይኸውልህ ይሄ ልብስ ገዝቼ ተናግሬ አስጠንቼ እንዲበሉ ምናምን ብዬ አይደለም። በቃ ድንገት ነው ሰርፕራይዝ ማድረግ የሚመችል። እኔም ሳድግ ልክ እንዳንተ ነው መሆን የምፈልገው። ሳድግ ምን ከዚህ በኋላ ወደ ጎን ነው የምታርገው? ኧረ አይደለም ወደ ታች። አባቴ ከዚህ በላይ ዝቅ ካልሽማ ለስምሽም ትኖር እና አልሻለሁ። በቃ ሌላ ማናቃት አዲስ ሆናልናለች። ኧረ አየሽ እውነት ነው ማለት ነው። ምኑ? ይሄ በየ40 ቀኑ ቆዳውን ይቀያየራል የሚባለው ነገር ነው። አንቺ ብዳለቀ የሆንሽ ልጅ ደግሞ የምን ማለት ነው እንዴ? እና ምን ልበልሽ? እና እንዳልሽኛውን ቆዳዋን ብትቀያየር ራሱ ልቧን ካልቀየረች ምን ጥቅም? ሆሆ እናቴ፣ ልቧ ኩላሊቷ ማለት አይጠቅምም። ዋናው ለውጧ ሰላማዊ ነው ማለት ነው። እንግዲህ እስካሁን ሰላም ናት። ስራዋን ሰራች፣ ክፍሏ ገባች። አይ ጥሩ ነው፣ በረከቷ ይድረስብን። ሰንዬ ግን ወይ ላስታርቃችሁ። ከማን ጋር? ከኒና ጋር ነዋ። ማለት ቆዳውን አውልቃ ላንቺ ነው እንዲያለበሰች እንዴ? አንቺ እና ላስታርቃችሁ ስትይ ምን ልበል? አይ ያው ከሰው ስህተት ከብረት ዝገት አይጠፋም ብዬ እኮ ነው። አይ ግድ የለም ይቅርብኝ እናቴ። አይ ሰኒ፣ በቃ ሰው ከጠላሽ ጠላሽ ነው አይደል? አረ እኔ ተመልሶ እየተሽቆጠቆጡ መኖር አልችልበትም። ማድረግ እችላለሁ። ሄሎ እናቴ፣ ደህና ነን። ናሆሜም ደህና ነው። አረ እኔ ደህና ነኝ። ምንም የሚያስጨንቅ ነገር የለም። ወይ እናቴ፣ ከናሆሜ ጋር መኖር ማለት እኮ ምድራዊ ገነት ውስጥ መኖር በይ። አዎ ጤናዬማ ክብሩ ይስፋ፣ ደህና ነኝ። አዎ ኪራ ነኝ። ማን ልበል? ማለት እንዴት ነው አንቺ አውቀሽኝ እኔ የማላውቅሽ? አልገባኝም። በሰላም ነው ልታገኘኝ የፈለግሽው? ይቅርታ አልገባኝም። በጣም ለጥብቅ ጉዳይ ከሆነ እንዴት ነው ሳላውቅሽ ለጥብቅ ጉዳይ የምንገናኘው? መች? አሁን? ይቅርታ። እንዴት ዋልክልኝ? በፍቅር ሳስብሽ ዋልኩ። ገና ምን አይተህ ዘመንህን በሙሉ እኔ ስታስብ ነው የምትኖር። ደስ እያለኝ ነው። የእድሜን እንጥፍጣፊ ድረስ ነው የማፈቅርሽ። እኔም በጣም ነው የማፈቅርሽ የኔ ፍቅር። እኔም በጣም ነው የማፈቅርሽ። በቃ ከመጣልኝ ምሳ ላቅርብና እንብላ። እሺ የኔ ስስት፣ ጨዋታ አዋቂ፣ ቁም ነገረኛ አቅርቢና እነዚህ ውብ አይኖችሽን በስስት እያየሁ ላጉርስሽ። እሺ ልቀቀኝ። ለማቅረብ እኮ መለቀቅ አለብን። ብዬው ትንሽ ብቻ ልቀፍሽ። የኔ ቀበጥ አፍቃሪ፣ አሁን እኮ በቃ ስራ ስትሄድ ማዝላይ መሄድ ነው የቀረ። እንዴ ባዝልሽስ ማከልከያ የለ እንዴ? አንተ ጭራሽ ፍቅር ሞኝ ያደርጋል የሚሉት ታሪክ በእኛ ላይ ሆኖ ነው ቀረ እንዴ? እና እኔና አንቺን ካስደሰተን ምንስ ብናደርግ? በፍቅር ተጃጃሉ ብንባልስ? ምን ነው የኔ ስስት፣ ለምንድን ነው እንደዚህ የምታይ? ምንም ብቻ በቃ በምን አንደበት በምን ቋንቋ ብገልጽልህ ፍቅሬ እንደሚወጣልኝ እያሰብኩኝ ነበር። ተይው ምንም አትበይኝ። በየትኛውም አንደበትሽ ምንም ሳትይኝ ምንም ሳትነግሪኝ ፍቅርሽም ሳይወጣልሽ ልብሽ ላይ ውስጥሽ መኖር ነው የምፈልገው። ልቤማ እኮ አንተ ነህ እንዴ? ደም የሚረጨው ራሱ እኮ በአንተ ስም ሆኗል። የእኔ አስማጭ፣ እንደዚህ እያልሽ እኮ ነው ልቤን ቅልጥ የምታደርጊው።
አሁን አንድ ነገር ብቻ ቀረኝ። አሁን አንድ ቦታ ቀረኝ። እንዴ ኪራ፣ ኪችን እኮ ነን፣ ሰው ያየናል። እንዴ ኪችንም ቢሆን እኮ ቤታችን ነን። ደግሞ ማንም ቢያየን ቤታችን መጥቶ እንጂ እኛ ሄደንበት አይደለም። ተው ግን አልተውም። ከኔ ለማምለጥ ሰበብ አደርድሪ። በቃ እንደዚህ አይነት ሰዓቶች ላይ እኛን ለመረበሽ ኔትወርኩ ክፍት ነው። ግን ኦኬ ካቆምንበት እንደምንቀጥል። ሄሎ እብድ የሆነ ልጅ። ኧረ አሁን ምግብ ላብቅ እንዴ? ሳኒ እየጠበቀችኝ እኮ ነው። አንቺ ሴትዮ በስመ ኪሩቤል ተሳስተሽ እንዳይሆን። እኔ የማላውቀውን ሰው አረደ። ቆይ ምን እርዳታ ነው ከኔ የምትፈልጊው? እሺ ወይ ችግርሽን እንድረዳሽ የምትፈልጊውን ነገር በስልክ ንገሪኝ። እሺ ምንድን ነው ከኔ የምትፈልጊው? ከትንሽ ደቂቃ በኋላ እደውልልሻለሁ፣ አገኝሻለሁ። ከዚህ ሁሉ ብሎክ ማድረጋትስ? ቆየት ሄደ ነው? ቆየህ እኮ። እዚሁ ነበርኩ እኮ ስልክ እያወራሁ ነው። እሺ በቃ አሁን እንብላ። ሰኒ ራሱ በጣም ርቦኛል እያለች ነበር። ብታይ ይሄ ባልሽ አስረበኝ እኮ አይመጣም እንደ እያለች ነበር። አሁን ግን ገባች። ታሌታለች ትምጣና እንብላ። ትመጣለች። ቆይ ኪችን ሆና እኮ ነው። ማስታገሻ ልትወስድ ነው? ይህ ማስታገሻ ያንን የፈረደበት ዳቦ ለውዝ ቅቤ ነው። አንተ ቆይ እነግርልሃለሁ። እሺ እንዴ ይኸው ኪራ መጣ። እንዴ እንብላ እንጂ። ምነው ማስታገሻው ምንም አልጠቀመሽም? ኧረ እንደው ምንም አረብልኝ ይብላኝ ለአንተ። እሺ ለማንኛውም ምን ይወጡል ላምጣ? ማን ነው የሚደውለው? ሄሎ። እንዴ ደግሞ በዚህ መጣሽ? ቆይ እሺ መጣሁ፣ ደውላለሁ። ማን ነው? እንዴ ምን አይነት ጥያቄ ነው? አይ ኮስተር ብለህ ስታወራ ብዬ ነው። አረ መስሎሽ ነው። ይልቅ እኔ ልሂድ፣ አስቸኳይ ስራ ስልክ ነው የተደወለልኝ። ጽናት እኮ እንትን ነው የምጠብቀው። ውጧት አጠቡ። እኔ እናቴ ሲፈጥረኝ አርጎን የፈጠረኝ በልጋሽ ይፈጠር። እኔ እንኳን ይቅርብኝ፣ አስቸኳይ ስራ ተደወለልኝ። ባይሆን እናንተ ብሉ። እንዴ እናሳበላል እንዴ የምትሄደው? አይ አስቸኳይ ስለሆነብኝ ነው። ባይሆን ምሩን ጥሯትና እናንተ ፈታ በሉ። እና ግን ሳበላ እዚህ ቅርብ ያለ ካፌ እኮ ነው የምሄደው። አርቅ በቃ እሺ ካልክ በቃ ቻው። ግን ምን ሆኖ ነው? እናቴ ትናዘዛላችሁ ለመብላት። እኔ ደግሞ አንተ ስንት ነገር አናግሬ ስንት ነገር ብያለሁ ደም ትለኛለህ። ጽናት ግንባርን ብስም ደስ ይላት ነበር። ለምን እንዲህ በስንት መከራ መሳብላ ስትለኝ እምቢ ብያት እኮ ተቻኩዬ ስወጣ ነው ከበር የመለስክ። ይኸውልህ ሴቶች ማለት ነው አድርግ የሚሉን ነገር ካላደረግ ወይም ደግሞ ይሄ አትውጣ ብለውክ ከወጣ አሳርን በጣም አሳርህን እና ሴቶቻችን የወሎ ሜትሮሎጂ ናቸው እያልከኝ ነው? የምሬን እኮ ወይም ደግሞ ይኸውልህ በቃ አድርግ የሚሉን ነገር ካደረግ ከታዘዝክ ብላ ስትባል ከበላህ ምናምን አባቴ ፍቅር በላይ በላይ ጉርሻውን በላይ በላይ እንክብካቤ በላይ በላይ ተስመህ የማታውቀውና ትሳማለህ።